إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. السلام عليكم ورحمة الله وبركاته. كمان دردريانا كما قبيها السابوها لا الله سبحانه وتعالى فقاد የሚከተለውን አቀርባለሁ። من مظاهر الغلو في الصالحين من مظاهر الغلو في الصالحين በደጋግ ሰዎች ላይ ባላህ ባሪያዎች ላይ ድንበር ማለፍ ድንበር መታለፉ ወይም በደጋግ ሰዎች ላይ ድንበር ማለፍን የሚነግረን ነው። በደጋግ ሰዎች ላይ ድንበር ማለፍን ርዕሱ እሱ ነው። አንደኛ تعظيم القبور መቃብር መካነ መቃብርን እስልምና ከሰጠው ክብር፣ እስልምና ከሰጠው ዋጋ፣ እስልምና ከሰጠው ጥበቃ በላይ በግል ደረጃ እንደ እምነት አድርጎ ብቻ ኢስላም ካስቀመጠለት ጥበቃና እንክብካቤ ክብር ውጭ በቀብር ዙሪያ ላይ ያልተገደበ ቦታ መስጠት አንድ እሱ ነው። وما أدراك أو وما أدراكم أو وما أدرانا ما تعظيم أصحاب القبور أصحاب القبور تعظيم ማድረግ ማተለቅ ስለማለቱ ምን አሳወቀን ጥያቄ ነው። እሱም ማለት داء عضال ومشكلة مزمنة وفتنة عمياء دخل بها الشيطان على الناس فوقعوا في عبادة الصالحين من دون الله ومع الله. ይሄ በቀብር ሆድ ውስጥ ያሉ ሰዎችን ያለ አግባብ ተዕዚም ማድረግ ምን ማለት እንደሆነ ምን አሳወቀህ ካለ በኋላ እሱም አስከፊ በሽታ ነው። داء عضال ማይቋረጥ የሆነ ተላላፊ የሆነ ካንሰር በሽታ ነው። وفتنة عمياء ትልቅ በላአና ፈተና አለው። دخل بها الشيطان ሸይጣን በዛ መንገድ የሸይጣን መግቢያ መንገድ ነው ማለት ነው። የጠላታችን ሸይጣን የመግቢያው መንገድ ነው። تعظيم قبور الصالح أصحاب القبور ይሄን በማድረጋቸው على الناس በሰዎች ላይ መግቢያው ነው። فقعوا في عبادة الصالحين ሸይጣን ገባ አደረገና አሰማመረላቸው። ስለማታቋቸው ነው እንጂ እኮ መልካም ነበሩ አለና አሳሳታቸው። في عبادة الصالحين በደጋግ ሰዎች ላይ አምልኮ ማድረግን አሸላለመላቸው። من دون الله ካላህ ውጭ مع الله ካላህ ውጭ አላህ ጋራ በቀብሩ አንጀት ውስጥ ያለን ሰው እንዲመለክ ዋናውን ሚና የሸላለመው ሸይጣን ነው።
ምን በመደረጉ ምክንያት በሷሊሖች በደጋግ ሰዎች ድንበር ከማለፍ የተነሳ ማለት ነው። ومظاهر الغلو في أصحاب القبور كثيرة በቀብር ውስጥ ባሉ ሰዎች ላይ ድንበር ማለፍ በጣም ብዙ አይነት ነው። وكلها منتشرة في بلاد المسلمين ሁሉም አይነት ከለር አይነት ይዘት ይኖራታል። ግን ያው ተባስቷል፣ በየሙስሊም ሀገር ጋር ተባስቷል። وقد يسر الله في هذا البحث جميع ما تيسر الوقوف عليه وعددها 25 مظهرا ድንበር በሞቱ ሰዎች ላይ ድንበር የማለፍ ምልክቶች አላህ ባገራው መልኩ 25 ምልክቶች አሉ። የሚገርም ጥናት ነው የተሰራው። وبيان مخالفتها لشريعة الإسلام لعل الله أن يجعل في ذلك ذكرى لمن كان له قلب أو ألقى السمع وهو شهيد. ይሄ ሙስሊም ሆኖ ሙስሊም ውስጥ በደጋግ ሰዎች ድንበር ማለፋቸው ወይም ያለፉ ሰዎች ለመኖራቸው 25 ምልክቶች አሉ። ይህንን ያነሳሁት ይላል ሸኺየው ከእስልምና የተጣረሰና በአላህ ላይ ትልቅ ወንጀል መሆኑን ሸሪዓት الإسلام ጋር ስለሚጋጭ አብራራለሁኝ ይላል። ለምን لعل الله أن يجعل في ذلك ذكرى ይሄንን በመግለጽና እነዚህን ነጥቦች ለህዝቡ ግልጽ በማድረግ ሰዎች ይገሰጹና ካሉበት ወንጀል ይመለሱ ዘንድ አስቤ ነው ይላል። ስለዚህ ምናልባት ደቂቃው ሞልቶብኝ ከሆነ 25ቱንም በሞቱ ሰዎች ላይ ድንበር የማለፍ ምልክቶች የተባሉ 25ቶቹ ምልክቶች በሚቀጥለው አቀርባለሁ። ለማንኛውም የዚህን መልእክት ተደራሽነት ሁላችንም የሚጠበቅብን እናድርግ። በሚቀጥለው ክፍል مظاهر الغلو في الصالحين ብዬ ወይም ብሎ ይጀምራል። እነሱን እንቆጥራቸዋለን እያንዳንዱ ከዛ ራሳችንን እያንዳንዳችንን እንገመግማለን ለማለት ነው። ሰላም አለይኩም ወራህመቱላህ።